ሽጉጥ አውጥቶ በማስፈራራት የአስገድዶ መድፈር ወንጀል የፈጸመው የፖሊስ አባል 16 ዓመት ተፈረደበት። ዋና ሳጅን አሸናፊ ኡኩሞ በወላይታ ዞን ባይራ ኮሻ ወረዳ የወንጀል ምርመራ ክፍል ኃላፊ ናቸው። ዋና ሳጅን አሸናፊ ኡኩሞ በፈጸሙት የአስገድዶ መድፈር ወንጀል በ16 ዓመት ጽኑ እስራት መቀጣታቸውን የወላይታ ሶዶ ፖሊስ መመሪያ አዛዥ ኮማንደር ሀብታሙ አሰፋ ለቲክቫህ ኢትዮጵያ አሳውቀዋል። የወንጀል ድርጊቱ የተፈጸመው በቀን 5 መስከረም 2018 ዓመተ ምህረት ለተሰኞ በግምት ከምሽቱ 2 ሰዓት ገደማ ነው። የግል ተበዳይ በሶዶ ከተማ አስተዳደር ወደ አጎቷ ቤት በእግር እየመጣች ባለችበት ዋና ሳጅን አሸናፊ በሞተር ልሸኝሽ በማለት ካሳፈራት በኋላ ፔንሲዮን ይዟት ይገባል። በኋላም ሽጉጥ አውጥቶ በማስፈራራት አስገድዶ መድፈሩን በፖሊስ ምርመራና በአቃቤ ሕግ ተረጋግጧል። በሶዶ ከተማ አስተዳደር የሚገኘው የአራዳ ሴቶችና ሕፃናት ልዩ ችሎት በተከሳሽ ላይ የቀረበውን ክስ ጥፋተኛ ነው ሲል በ16 ዓመት ጽኑ እስራት እንዲቀጣ ወስኗል። ከዚሁ የጉዳይ ጋር በተያያዘ በማህበራዊ ሚዲያዎች ፖሊስ ባልደረባው የሰራውን ወንጀል ለመሸፈን ሞክሯል የሚሉ ሀሳቦች ሲዘዋወሩ ነበር። የወላይታ ሶዶ ፖሊስ መመሪያ አዛዥ ኮማንደር ሀብታሙ አሰፋ ግን ይህ ፍጹም መሰረተ ቢስና አግባብነት የሌለው ነው ብለዋል። አንዳንድ ጥላቻ የሚሰብኩ ሚዲያዎች የግለሰቡን ጥፋትና ወንጀል የመላው ፖሊስ ተግባር በማስመሰል ሲያቀርቡም ነበር። ይህም መሰረተ ቢስ ነው ሲሉ ገልጸዋል። እንዲህ እያሉ ያሰራጩትን እንጠይቃቸዋለን ብለዋል። ፖሊስ እኮ ግለሰቡን አስሮ የምርመራ መዝገብ ከማደራጀት እስከ የአቃቤ ሕግ ምስክርና የፖሊስ አባል ሆኖ ይህን አስነዋሪ የወንጀል ድርጊት መፈጸሙን በክስ ማክበጃነት እንዲነሳ የድርሻቸውን ሁሉ ተወጥቷል ብለዋል። ከዚህ ባለፈ የውሳኔውን ችሎት በሚዲያ እንዲዘገብ ያደረገው ራሱ ፖሊስ ነው። ይህ በሆነበት የተቋሙን ገጽታ ለማበላሸት የሚጥሩ አካላት ከድርጊታቸው መታቀብ አለባቸው ሲሉ አሳስበዋል።